ደግሞ መጥቼ እንደተሰናበትኩሽ ለማንም እንዳትናገሪ እሺ? ድንገት ለረጅም ሰዓት ከጠፋሁብሽ ፖሊሶች የት ናት ብለው ከጠየቁሽ ማዳን ያለብኝ ሰው አለ ብላ ሄዳለች ቢያቸው። እሺ በይ በቃ አሁን ልሰናበትሽ። ለካ ግንብም ያለ ሰው ባዶ ነው። ሰው ከሌለ ይበርዳል። በረዶ ቤት አሁን ሁሉም ሄደዋል። ጽዮንና ናታንም አሁን ይሄዳሉ። ብቻዬን ቀረ። ጉዳዩን እያወራን ነበር። ያው እኔ ጓደኛ ስለሌለኝ ጓደኛው ነኝ ስላት እንዳትቀርቢያት ብላታል መሰለኝ እምቢ አለች። ቅርታ አለቃዬ፣ ከዚህ በፊት ስላለመድኩኝ ነው። ልክ ነው። ሲጀመር ሰራተኛ ቦታውን ሲያውቅ ነው ጥሩ። አሁን ወደ ስራሽ ሂጂ። እሺ አለቃ። በነገራችን ናታን ሰርቪስ ላይ ለመገኘት እንዴት እንደቋቋ እኔማ ምስክር ሁሉ ቢሆን እያሰብኩኝ ለእኔ ናታን ላንቺ ደግሞ ይዞታል። በጣም ጥሩ። እኔም ቢሆን ደስተኛ ነኝ። ምን ለማድረግ እያሰብሽ ነው? ምን ለማድረግ አስባለሁ? መቼም እኔ ምንም ነገር አይሆንም ብለህ አንተ እሺ አትልም። ያው አንተ የምትለውን ነገር እሺ ብዬ ከመቀበል ውጭ። ሐረግ ድራማ ክፍል 71 ተለቋል። ሰላም ሰላም፣ ውድና የተከበራችሁ ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ላይክ በማድረግ አበረታቱኝ። ሐረግ ድራማ ተለቋል። እንግዲህ ክፍል 71 ውዶቼ፣ ያፌት እንግዲህ ናታን ጋር ሄዶ ነበረ እሱን ለማናደድ። ነገር ግን ናታን ፈገግ ብሎ ነው የተቀበለውና ጽዮን ነበረች በሩን የከፈተችው። እንግዲህ ስትከፍተው ያፌት ነው። ምን ፍለጋ መጣክ ብላው ነበረ። ምክንያቱም ያፌት ቤታቸውን እንደወሰደባቸው አውቃለች እና በጣም ተናዳበታለች። ጽዮን እንግዲህ ናታን ማን ነው ብሎ ሲመጣ አይ አስፈላጊ ሰው አይደለም ብላው ነበረ። ነገር ግን ናታን እንግዲህ ወጥቶ ሲያየው ያፌት ነው። ሰርጌን ልጠራክ ነው የመጣሁት እንዳትቀሩ ብሏቸዋል። እንግዲህ ቀለል ያለች ምሳ ነገር ነው ያዘጋጀሁት ብሎታል። ናታን ግን ፈገግ ብሎ ችግር የለውም እመጣለሁ እንመጣለን እያለው ነበረ። ጽዮን ደግሞ ምን ሆነክ ነው ወንድሜ? እንዴት ይሄ እንመጣለን ትለዋለክ እያለችው ነበረ። ነገር ግን ናታን ኤፍራታን ስለምወዳት እኔ ደግሞ የእሷ ደስታ ያስደስተኛል፣ ስትደሰት ማየት እፈልጋለሁ ብላል። እንግዲህ ናታን አዘኑንም ንዴቱንም ድብቅ አድርጎ እንደዚህ አይነት ወንዳ ወንድ ደስ ይለኛል፣ እኔ እንደውም በር ዘግተህ እያለቀስክ መስሎኝ ነበረ ብሎ ነበረ። እንግዲህ ያፌት እንዳሰበው አልሆነለትም። እንግዲህ ሂዊ ቤዛን ተሰናብታታለች ሄዳለች እና ቤዛ በጣም ተቀይራለች። አሁን ላይ ህንፃውን አይታ ባዶ ግንብ አለ ሰው ለካ ግንብም አይሞቅም፣ ሁሉም ሰው አንድ በአንድ ጥሎኝ ሄዷል፣ ብቻዬን ቀረው እያለች ነበረ። እንግዲህ ለናታን እውነቱን ነግረዋለች። ከአንተ ጋር በነበርኩበት ሰዓት ምንም ነገር ግንኙነት አላደረግንም፣ ከአንተ ጋር ምንም አይነት ንክኪ የለንም። ያ ቀን የተጠቀምኩት ሰክረ ስለነበረ በሱ አጋጣሚ ተጠቅሜብክ ነው እንጂ ምንም እንዳ ግንኙነት ነገር እንዳረገን አስመስዬ ነው እንጂ ከአንተ ጋር ምንም ነገር ንክኪ የለኝም ብለዋለች። እንግዲህ እሷም ከህሊናዋ ወቀሳ ነጻ ወጥታለች። አሁን ላይ ቤዛ በጣም ጥሩ ሰው ሆናለች። እስር ቤት ባለው ሰዓት በጣም ተጸጽቻለሁ፣ በጣም ብዙ ነገርን ተምሬያለሁ ብላለች። እንግዲህ ጽዮን ራሱ በጣም ተገርማለች። ቆይ አንቺ ግራ እያጋባሽኝ ነው፣ እንዴት ነው አሁን ላይ እንደዚህ የሆንሹ እያለቻት ነበረ። እስር ቤት ውስጥ ማንም ሰው አያናግረኝም ነበረ፣ ነገር ግን እነሱ ሲያወሩ አዳምጣቸው ነበረ እያለች ነበረ። እና ሁሉንም ነገር እንግዲህ ትታለች አሁን ላይ ቤዛ። በዛ ላይ ደግሞ ሁሉም ሰው ትቷት ሄደዋል እና አሁን ላይ ወደ ራሷ ተመልሳለች። ሉሊት ደግሞ እንግዲህ በጣም ደንግጣለች። ያላሰበችው ነገር ነው የገጠማት። ምክንያቱም
እሷ አሁን ገኒን ለማስፈራራት እያሰበች ነበረ። ነገር ግን ሁሉ ነገር እሷ እንዳሰበችው አልሆነላትም። በአሁኑ እንግዲህ አልተሳካላትም። እውነት ለመናገር ኤፍራታ ያንቺ ልጅ መሆኑን ደርሼበታለሁ ብላ እንግዲህ ገኒን ልታስፈራራት ነበረ። ለቤዛ ስትነግራት እንዴት ይሄ እንደዚህ ሊሆን ይችላል? ገኒ እንዴት የኤፍራታ እናት ልትሆን ትችላለች? ኤፍራታ ይሄንን ስሰማ ነው ማለት ነው ቤቱን ጥታ የወጣችሁ እያለች ነበረ። ኤፍራታ ይሄንን ሰምታለች እያልሽ ነው ብላ ነበረ። ገኒም ወታለች ስትባል እንዴት ከዚህ ቤት ወታለች? ገኒ እዚህ ቤት የለችም። ስለዚህ ቀጥ ብላ ትመለሳታለች። ይሄንንማ ዋጋ ሳላስከፍላት እያለች እንግዲህ ሉሊት በጣም በአሁኑ ሁሉ ነገር አምልጧታል። ብዙ ነገር አመለጣትና ፌንት ሰርታለች። እንግዲህ በቀጣይ የምናይ ይሆናል። ውዶቼ ላይክ ሰብስክራይብ አድርጉ።